ዛሬ በአማርኛ ልናገር ነው ያበላሸው እንደሆን ይቅርቦልኝ እና እንደምታረጉት ሁሉ ጊዜ ካንድ ጓደኛ ጋር ስናወራት መቀለድ ጀመርን። አሁን በዛ በጨዋታ ያለን የጓደኛ ምን ይለኛል አንበጣ ብሊታ አለኝ። ምን ማለት ነው እሱ ስለው እንደዛ ነው ምንላችሁ አለኝ። ሁለት እግር ያለው አንበጣ እኮ እንበላለን፣ 4-6 እግር ያለው አንበላም አልኩት። እንግዲህ ይሄ ቅኔ የሆነ ነገሩ ሁለት እግሩ አንበጣ አይደለም እንደዚህ አዋረዳችሁ እሱን ልትበሉት አልቻላችሁም ይለኛል። አሁን የሚወጋኝ ያለው ኢሳያስን አልቻላችሁም ለማለት ነው። እኔ ደግሞ አልኩት ግድ የለም እሱማ እናንተማ ጥሬ ስጋ የበላችሁ ብቻ ሳይሆን የ3000 ዓመት ስልጣኔ አለን እያላችሁ ምንም የምታሳዩት ነገር የሌላችሁ ዝም ብላችሁ ደም ያፈሰሳችሁ አይደለም ወይ? ቀልድ የማትችልበት ከሆነ አትጀምረው፣ ከጀመርከው ግን መጨረሻው መድረስ አለበት አልኩትና ኤኒዌይ ስቀን ተለያየን እና ሙለው ሁሉ ፈገግ ያላችሁ እንድትሰሙኝ ተስፋ አደርጋለሁ። ከዕለታት አንድ ቀን አንድ ህፃን አንድ አዲስ ኳስ ይዘው ሊጫወት ሲወጣ አንድ ሌላ ልጅ ነጠቀው። እንግዲህ ሊመልሳት ሲል ሲታገል ከ30 ዓመት በኋላ ሊመልሳት ቻለ እና ደስ ብሎት ቤት ሲሄድ ወንድሙ ያገኘዋልና ኳሷን ይነጥቀዋል። ምንድነው 30 ዓመት ታግዬ ያመጣኋትን ኳስ እንዴት ትወስድብኛለህ ይለዋል። እሱ ደግሞ መጀመሪያ ስትገዛ እኮ አባታችን ለኔ ነው የገዛት፣ ግና ያኔ አምርረ ስላለቀስክ ትንሽ ነው ይውሰዳት ብሎኝ ነው የተሰጠች እንጂ የኔ ነች፣ አሁን ትገባኛለች ብሎ ወሰዳት። ልጁ 30 ዓመት ታግሎ የመለሳት ኳስ ደግሞ ዝም ብሎ አይተዋትም። አሁንም 30 ዓመት ሆኖታል ሲታገል ያቺ ኳስዋን ሊመልስ ሲል ታላቅ ወንድሙ እንደሆነ ደግሞ አይጫወትባት ይቺ የኔ ነች ብሎ ይዟት ቁጭ እስካሁን የቀጠለ ነው ትግሉ። እዚህ አንተ ረስዕኩም ሞት ረስዕኩም ይላሉ የአገሬ ሰዎች። እርግማን እንዳይመስላችሁ ሞት ምናምን ስላለበት ይሄ በባህል የሆነ ተረት የሆነ ታሪክ ነግረህ ስትጨርስ እንደዛ ይባላል፣ አትርሱት እንደማለት ነው። እና አሁን ፍኮራ በዛ፣ ሁሉም ይፎክራል። ምንድነው ከትውልድ ወደ ትውልድ ደም ያስለመደው ባህል ምንድነው? ይሄ ቀጠናችን ምንድነው የነካው? እንደ ቆሌ የያዘው ሰው ደም ካላፈሰሰ ረጋ ማይል ሆነ ሰዋችን። ስለዚህ ውድ የጎረቤታችን ሰዎች 30 ዓመት የገነባችሁት ራሳችሁ አታፍርሱት፣ እሱን ጠብቁ። የጎደለ ነገር ካለ እሱን ማሟላት ያስፈልጋል እንጂ የተገነባውን ማፍረስ ደግ አይደለም። ብዙ ጊዜ ብያለሁ፣ ኢትዮጵያ ረሃብ ከገባባት ደህንነት ከወረሳት የሆነ ነገር ከሆነች ወደ አምላክ ሄዳችሁ እረ አምላክ ምን አደረግን ብላችሁ አምላክን አትክሰሱ። አምላክ የሚሰጠውን ሁሉ ሰጥቷችኋል። ምን ነው ተራራ ከፈለጋችሁ እያንዳንዳችሁ አንድ ተራራ ይደርሳችኋል። ውሃ ከፈለጋችሁማ ሌላ ነገር ነው። ግመልም ከፈለጋችሁ በዓለም በግመል ብዛት የምትታወቀው ኢትዮጵያ 5ኛ ነች። እና አንድ ቤተሰብ ባልና ሚስት 4 ልጆች ካሉት በየግቢያችሁ 6 ግመል ልታስሩ ትችላላችሁ። በሬ፣ ፍየል፣ በግ ምናምን ተውት። ባህር ዛፍ ኢትዮጵያ ያለው ለሁሉ ምድረ ደሃ ቤት የሌለው ሰው ቤት ልትሰሩለት ትችላላችሁ። በጣም ጸጋ የበዛባት ሀገር ነች እና እሱን ወቁት። የሁሉ ጸጋ ይዛችሁ ደግሞ ማመስገን ልመዱ። እሱን አትጫወቱበት፣ ፎር ግራንትድ አትውሰዱት። የሚያሳዝነኝ ነገር ደግሞ የተማረውም መሃይሙም አንድ ሆነ፣ አስተሳሰባቸው አንድ ሆነ። ደም እሳት መጫር ብቻ። ይህ ሁሉ ጀነራላይዜሽን አድርጋችሁ እንዳትወስዱት። በብዛት በዚህ ፖለቲካ መስክ የማያቸው እንደዚህ አይነት ነው። እኔ አሁን በዚህ ፖለቲካል ክላስ ነው የምናገረው ያለሁት። በዛ በኢንቴሌክቹዋል ክላስ በሊደርሺፕ ክላስ ያሉት ሰዎች እነዚህን ነው የምናገረው ያለሁት። ምክንያቱ የሚያጠፉም የሚያለሙም እነሱ ናቸው። ሌላው ህዝብማ ምን ኃይል አለውና ነው። እስካሁን ኃይል አልተሰጠውም፣ ኃይልም አላደረገም። እየተጨፈጨፈ እየተገዛ ነው ያለው። እስካሁንም የሚፈልገው ነገር አላገኘም። መብት እንደ ዜጋም ይጎድለዋል፣ በጣም ይጎድለዋል። አሁን የምናየው ያለነው የዜግነት መብት ቀርቶ የሰብአውነት መብትም ሊነጠቀው እያየን ነው። አሁን አንዳንድ ሰዎች የታባቱ ምን አገባው ብላችሁ ትቆጡ ይሆናል፣ ግን ያገባኛል። ምክንያቱ የጎረቤት ሀገር እናንተ ጋር የሚጫረው እሳት እኛ ጋር ይደርሳል። ምን ነው የምታደርጉት መሰላችሁ? ሁሉ ጊዜ እሳት ትጭሩና
ቃጠለው ሲጠፋ ሲያልቅ ከዛ በኋላ ሁለተኛ ስናቃጥል ማስሎኮሻ የሚሆን እሳት ያስፈልገናል ብላችሁ እሳቱን ኤርትራ ውስጥ ትተውታላችሁ። ከዛ በኋላ ሁለተኛ ቃጠሎ ሲመቻችሁ ደግሞ እኛ ጋር መጥታችሁ ማስሎኮሻ ያስቀመጥናት እሳት ነበረች ስጡን ማለት አይቀርም። ስለዚህ የተሳሰረ ነገር ስለሆነ እናንተ ጋር የሚለኮሰው እሳት እኛ ጋር ይደርሳል፣ እኛ ጋር የተለኮሰው እሳት እናንተ ጋር ይደርሳል። ስለዚህ ይሄ የጉርብትና ነው እንጂ የማያገባኝ ወይም ያገባኝ ምናምን እንደዛ መታየት የለበትም። በጎረቤት አይን መታየት አለበት። ሆነ ደግሞ እኔ በዚህ በፓብሊክ ዲስኮርስ ነው ያለሁት። ስለዚህ እንደዚህ አይነት ነገር ያየሁኝ ዝም ማለት አልችልም። ስለዚህ ቅርታ ዋጠዋት ይገባኛል። ዛሬ 220 ዓመተ ምህረት ነው ያለ ነው። ምህረት ያውርድልን እና እንደ ድሮ አይደለም። አሁን በአንድ ዓመት ኋላ ይቀርህ እንደሆነ ከ10 ዓመት በኋላ ሄደ ሁኔታውን ስታየው በ10 ዓመት ብቻ አይደለም በኋላ ይቀርኸው በሞተ ዓመት ነው በኋላ የምትሆነው። የዛሬ ዓለም ደግሞ ጠብቀኝ ይደርስብሃለሁ አያስብልም። ራሱ በገዛ እጁ አውቆ እግሩን የሰበረ ግን የሚቆምለት የሚጠብቀው ሰው የለም። አሁን ባለንበት ሁኔታ እንድንመጣ ስለ ፕራይም ሚኒስተር አብይ ትንሽ አወራለሁ። ይህ ሰውዬ መጀመሪያ ሲመጣ በጣም ፖዚቲቭ ሆኜ ነው የተቀበልኩት። ተስፋ አደረግኩኝ። እሺ ወደ ሰላም ያመራል፣ ሁኔታው ይቀጥላል፣ የነበረውን ይሻሻላል የሚል ሀሳብ ነበረኝ እና በጣም በተስፋ ተቀበልኩት። ሆኖም በአንድ ወር በማይሞላ ጊዜ በደም የተጨማለቀ እጅ በኩራት በክብረት እንደዚህም ፕሮፓጋንዳ ያለበት አገባብ ሲጨብጥ ጠፋብኝ፣ አላገኘሁት። ይህ ሁሉ ተስፋ ይሄ ሁሉ ጥሩ ንግግር እንደዚህ የጠፋብኝ ብዬ ብፈልገው ግራ ቀኝ የለም ሰው የጠፋብኝ እና ከዛ አላገኘሁትም። ግን አየዋለሁ፣ እንደ ጥንቸል ሲዘል አየዋለሁ። አሁን የሴልስ ፒች እና የማርኬቲንግ ፒች ጊዜ አይደለም፣ አገር የማዳን ጊዜ ነው። እናንተ ደግሞ ታድላችኋል፣ ከኛ የበለጠ እድል አላችሁ እና ይህንን እድል እንዳትጥሉት። አገር ለማዳን ከታጠቀ ደግሞ እነዚህ የደርግ ትርፍራፊና የሞዓ አንበሳ ምናምን ይሄ የጠፋ ጊዜው ያለፈ ስርዓቶች እዛ መሃል ሆኖ ምንም ሊያደርግ አይችልም። ምክንያቱ ጀስት አልፈዋል ጊዜው። እንደዛ አይነት አስተሳሰብ አሁን የሚፈሰው ያለው ደም እየጠላን የእነሱማ የባሰ ነው የነበረው እና ወደዛ ለምንድን ነው የምንመለሰው? እዛ መሃል ሆነ የሚሰራ ነገር የለም፣ ፍሬም የለውም። እንደዛ ካላደረገ ሰላምም የለም ብልጽግናም የለም። እና ደግሞ ለብቻው አይደለም፣ ማአት ነው ያላቸው አይደለም። የተማረ ሰው ማአት ፒኤችዲ፣ ማአት አካዴሚሽንስ፣ ስኮለርስ፣ ዲፕሎማትስ፣ ፖለቲሽንስ ማአት ነው ያላቸው። ለምንድን ነው ክብደት የሌላቸው? እኛ እኮ አንድ ዩኒቨርሲቲ ነበረን ተዘጋች። ከዛ በኋላ ደግሞ የተማረው እየወጣ ትንሽ ኦፕኒንም የለም፣ ስፔስ የለም። ይሄ በኢትዮጵያ እያየ ነው ያለነው የደም ማፍሰስ፣ የሰው እልቂት በጣም ያሳዝናል፣ በጣም ያሳዝናል። እና እዩት፣ እንደ ኳስ ጨዋታ አድርጋችሁ አትውሰዱት። ሁለተኛ ስለ ህዳሴ ግድብ ልናገር። ሁላችን እንደምናየው ይሄ ጉዳይ በፖለቲካዊ መስኩ እየተጋጋለ እየሄደ ነው እና አሁን ለእናንተ ለኢትዮጵያኖች በዚህ የምትጽፉ በዚህ ጉዳይ ለምትነጋገሩ አንድ ነገር አለ በጣም ደስ የማይል እና ለጉዳያችሁ ጎጂ ነው እንጂ አይጠቅመውም። ይህ አሁን በኢትዮጵያና በግብፅ መሃል ያለው ንግግር የናሽናል ኢንትረስት ነው። ግብፅ የሀገሯን ጥቅም ልታስከብር ልትጠብቅ ትፈልጋለች፣ ኢትዮጵያም እንደሱ እና ፖለቲካል መሆኑን እንዳንረሳ። ብዛታ ያለሁ የጎሳ የሃይማኖት የምናምን እንደዛም ይመስላቸው አንዳንድ ሰዎች አሉ። በዛ በየወረዳው የሚደረገው ያለው ንትርክና መገዳደል የዓለም ሁሉ ችግር እንደዛ ሆኖ የሚታያቸው ነገር አለ። ይሄ ግን የፖለቲካል ኔቸር ያለው ነገር ስለሆነ እንዳታስረክሱት። አንድ ነገር አስታወስኩኝ። ድሮ በዚህ ማርካቶ አካባቢ አንድ ቤተክርስቲያን ነበር እና አጥሩ ላይ ምን ተጽፏል? እዚህ መሽናት ያስረክሳል ይላሉ እና ያስቀኝ ነበር። አሁን ደግሞ እናንተ ይሄ በሁለት አገሮች መሃል ያለው ፖለቲካል ኢሹ እንደ ጎሳ በሃይማኖት በምናምን አድርጋችሁ በቃ ዝቅ ታደርጉታላችሁ፣ እንደ ዋጋ እንደሌለው በቃ ታሳንሱታላችሁ እና ዲሰርቪስ ነው
እባካችሁን ሃይ ፖለቲክስ ነው ይሄ። በአረብና በአበሻ መካከል ያለው ጥላቻ አይደለም። ይሄ የኢጅፕት ናሽናል ኢንተረስት እና የኢትዮጵያ ናሽናል ኢንተረስት ነው እና በስቴት ሌቭል ነው የሚታየው። በሁለት ሀገር መሀል ያለ የፖለቲካ ነገር ስለሆነ በእንደዛ መታየት አለበት። ከዛ ዝቅ እንዳታረጉት ነገር ብዙ ጽፍ ያለው አንድ ነገር አሁን ልለው የምፈልገው በኢጅፕት ቶሽካ የሚባል ፕሮጀክት ነበር የዛሬ 30 ዓመት ምናምን ያስቡት ፕሮጀክት። ይህ ፕሮጀክት በምድረ በዳው ሊያለሙ ፈልገው ነበር እና ከአስዋን አጠገብ ካናል ከፍተው ወደ ምድረ በዳው እንደሚሄዱ ውሃውን አድርገው ነበር። አልሲሲ ከመምጣቱ በፊት እንዳየሁት አስታውሳለሁኝ። በጉግል እርት ብትፈልጉት ከአስዋን ወደ ምዕራብ ባለው ቦታ ቀስ ብላችሁ ብትፈልጉት በሳተላይት የሚታይ ቦታ አለ። ካናሉ ተዘጋ፣ ክፍት ነው አላቅም፣ ግን መዓት ውሃ ነው እዛ የሚባክነው የነበረ። የጉዳይን የያዙት ባለስልጣኖች አያውቁትም ማለት አይደለም። ያልሰማ ካለ ላሰማው ብዬ ነው። እና በዚህ ጉዳይ ከአሁን በፊት የጻፍኩትን ለማንበብ የሚፈልግ ሰው ካለ ሊንክ ታች አስቀምጣለሁ። ሶስተኛ ነገር በትግርኛ ዘራጊቶ እንለዋለን። ዘራጊቶ ምን ማለት ነው? ሳንድ ስቶርም፣ ይሄ የአቧራ ንፋስ ይመጣ የለም እሱ ዘራጊቶ እንለዋለን። እና ሰዎችም አሉ ዘራጊቶ የሚባሉ የገቡበት ነገር የሚያፈርሱት የሚያበላሹት ከሆነ ዘራጊቶ እንላቸዋለን። ለነሱን ልለው የምፈልግ የሰው ልጅ የእናንተ ዝፋን መጠበቂያ ወይም ወደ ዝፋን የምትመኙትን ዝፋን ልትደርሱ እንደ መሳልል አድርጋችሁ ረግጣችኋቸው የምትሄዱበት መንገድ አይደለም። ዜጋ ናቸው፣ ክብረት አላቸው። በሰብአዊ መንገድ ይዩት እና እናንተን ሊጥማችሁ ብላችሁ ሰውን አታፋጁ። አራተኛ አክቲቪስቶች፣ እኔ ራሴ አክቲቪስት ነኝ እና ይህን ነገር ስናገር ይከብደኛል፣ ግን መባል ያለበት ነገር ስለሆነ ነው። አብዛኛው ምድረ አክቲቪስት በጀርመን፣ በስዊድን፣ በአሜሪካ፣ በእንግሊዝ ሀገር ምናምን ይኖራል። እዛ ሲኖር 5 ዓመት 6 ዓመት ያደርጋልና ዜግነት ይገባኛል ብሎ ደግሞ ይከራከራል፣ ያገኛል፣ ደግሞ ዜጋ ይሆናል፣ ይኮራበታል። አገሩ ውስጥ ግን እዛ ተወልደ ያደገ ከተወለደበት ቦታ ሌላ የማያቅ አባቱም ሌላ ቦታ የማያቅ አያቱም ሌላ ቦታ የማያቅ ይሄ በትውልድ በምናምን በደንብ ምንድነው በዘር በምናምን መጥተህ ይውጣ በሉት አውጡት እየተባለ በምድረ አክቲቪስት የሚደረገው ያለው ነገር ቆንጆ አይደለም። በጣም መጥፎ ነው፣ ኢሰብአዊ ነው፣ በጣም ጭካኔ የሞላው ነገር ነው። ለምንድን ነው ሰው የሚሞተው? ሮንግ ኤትኒሲቲ ይገደላል፣ ንብረቱን ይወድማል፣ ይፈናቀላል። ይህ ጥሩ አይደለም። ለምንድን ነው ይህንን ነገር በሀገራቸው የምታደርጉት? ልክ እናንተ እንዳላችሁበት በዚህ በዴሞክራቲክ የሆነ አገሮች ውስጥ አገራችሁ እንደዛ በሰላም በፍትህ በህግ ሊያስተዳድሩት አትፈልጉም ወይ? ሁል ጊዜ በጦርነት መኖር አለበት የእናንተን ጥም ለማርካት? ይህ ነውር ነው። አምስተኛ አንድ ያጋጠመኝ ነገር አለ እንደ ማስረጃ አድርጌ ላቀርበው። የኤርትራ ህዝብ እንዴት ማነሳሳት በጣም ቀላል መሆኑን ላሳያችሁ ብዬ ነው። አንድ ጊዜ በዚህ በቦሌ መንገድ ፍላሚንጎ የሚባል ቆንጆ ኮፊ ሾፕ ነበር። እዛ ቡና የጠጣሁኝ አንድ እንደ ጎርፍ ሰው መጣ መንገዱ ላይ ሰላማዊ ሰልፍ ያደርጋሉ እና ወጣሁኝና ምንድነው ምን ሆናችሁ ብዬ ስጠይቅ ምን ይሉኛል? የባክህ እስጢፋኖስ ጳጳሱ ወደ ካቶሊክ ሊሸጡት ነው አሉ ይለኛል። እንዴት ይሸጣል? የኦርቶዶክስ አይደለም ቤተክርስቲያን? አዎ። ታዲያ እንዴት ወደ ካቶሊክ ይሸጣል? ለጋሼ እነሱማ ጳጳሱ ራሳቸው ነጭ ለብሰው የለ ተዘጋጅተዋል ሊሸጡት። እንደዛ ይለኛል። አሁን ይህ ንግግር የነገረኝን ልጅ ከራሱ ያወጣው ነገር አይደለም። የሆነ አክቲቪስት እንደዛ ብሎታል፣ የሆነ ፖለቲከኛ እንደዛ ብሎ ሰብኮታል። እና ሃይማኖቴን አጣለሁ ቤተክርስቲያንን ትሸጣለች ብሎ እንደዛ ሊነሳሳ ቀላል ነው። ያምናል። እኔ አላቅም፣ ይሄ የነገረኝ ሰው የሚያቅ መሆን አለበት ብሎ ስለሚያምን እምነቱ ወደ ሌላ ነገር ይወስደዋል። እንደዚህ አይነት ሰዎች አታታልሉ እባካቸው፣ ማሯቸው። ስለዚህ አድርባዮች በዙበት። አድርባዮች እቺ ቃል በጣም ወዳታለሁ። ግዴታ አድርጋ አወቃት ምናምን እንዳትሉኝ፣ ከዚህ ነው የወሰድኩት። ዲክሽነሪ ደህና ነው፣ ግን አንድ ኢትዮጵያዊ ካልቸራል ሊትሬሲ ስለሚያስፈልግ ብዙ ስህተቶች አግኝቼበታለሁ። አማርኛ እማቅ ሆኜ ሳልሆን በዛ ካልቸራል ትራንስሌሽን ብቻ የሚገባኝ ነገሮች አሉ፣ ስህተቶች አሉት።
ሁለተኛ ነገር በ91 በአዲስ አበባ አድርጌ ወደ አስመራ ሄጄ ነበር እና እንዳሰብኩት ቶሎ ልመለስ አልቻልኩም፣ ምክንያቱም ኤሮፕላን አልነበረም። ከዛ ቆይቼ ስመለስ አዲስ አበባ ስገባ በዛ ሜክሲኮ አካባቢ ከቻምበር ኦፍ ኮመርስ በስተጀርባ ነው መሰለኝ፣ እዛ ደግሞ አንድ እንደዛ ዴሞንስትሬሽን ደግሞ አገኘሁ። ምን ሆናችሁ ብዬ ስጠይቅ ደግሞ ምን ይሉኛል? ኧረ እባክህ ሁሉ የአንበሳ አውቶቡሶች ወያኔን ለሻዕቢያ ሰጠውና ሁሉ አስመራ ወሰዱት፣ እኛ ደግሞ መጓጓዣ የሌለን ቀረን ምናምን ይሉኛል። አስመራ የት ሄዳል? አስመራ እንደዚች ነች እና የት ነው የገባው የሁሉ አውቶቡስ? እኔ አውቶቡስ አላየሁም። ከሀገር ሳልወጣ የነበሩት አውቶቡሶች እነሱን ነው ያገኘሁት፣ ሌላው አውቶቡስ አልነበረም። ግን የሆነ አክቲቪስት እንደዛ ብሏቸዋል። ይሄ የምትቸገሩት ያላችሁ እኮ ወያኔ አውቶቡሶችን ወደ አስመራ ልኳቸዋል ብለዋቸዋል። እና እንደዛ ነው። አሁንም የምታዩት ከሆነ እንደ ልማዳቸው ደግሞ ደም ሊያፈሱ ልክ ቆሌ እንደያዘው ሰው በየጊዜው ደም ማፍሰስ አለበት። ዶሮ ያርዳል፣ ፍየል ያርዳል ምናምን እንደዛ አይደለም። እነዚህ ደግሞ የኛ ጽንፈኞች ነው የምትሉት ጽንፈኞች፣ እነሱም ደም ባይፈስ በየ10 ዓመት በየ15 ዓመት ደም ካልፈሰሰ ደግሞ ደስ አይላቸውም። አሁንም እንደገና ካምፔን ያደረጉ ነው፣ አጂቴሽን ነው ያለው። በሏቸው፣ ጥይት ደብድቧቸው ምናምን የሚባል ነገር አለ። እንደዚህ ሰው ይዩት፣ ዱላ ይዞ ትጥቅ ይዞ በመንደሩ እንትን የሚለውን የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት ነው። በቃ ጊዜው ጊዜ ያዋጅ ነው። ከኢትዮጵያ ወዲህ ምንም ነገር የለም። ዋናው እባብ ባለፈው ወገቡ ነው ተመቶ ሸሽቶ እዛ ድንጋይ ስር መቀሌ ሄዶ የገባው እሱ ላይ መንግስት እኔ አሁን ዝርዝሩን አልናገርም፣ ይቻላል ደንበኛ። አንዳንድ ደግሞ ይሄ አክቲቪስት ነኝ የሚል የአረብ ዲቃላ ሁሉ ገንዘብ ከዛ እየተቀባበለ እንትን የሚል ይሄንን ፍርዱን ቶሎ እንትን አድርጎ እንትን ማለት ነው። ለወጣቱ ደግሞ ትልቁ ትምህርት ይሄ ነው። ተደርጎ መመታት አለባቸው። ይህ ሰውዬ እንደምታዩት የሚያሳዝነው ጀነራል እገሌ ሞቱ ብሎ እሱ ብቻ ነው የሚያሳዝነው። ያ በ10 ሺዎች የሚሆኑ የገበሬ ልጆች ምስኪን ዝም ብለው ተሰልፈው እዛ የሞቱ ቁጥር ናቸው። ምንም አያሳዝኑትም። ጀነራሎቹ ብቻ ነው የሚያሳዝነው። አሁንም ጥሮታ ወጥተዋል። ደም ማፍሰስ የጥሮታ አበል መስሎ ታይቶት ይሆናል። አሁንም ደም ሊያፈስ ይፈልጋል። የምትችሉ ከሆነ እኔ ምን ምክር እሰጣለሁ? ይህ ሰውዬ አንድ ጋቢ ስጡት። ይኖረዋል፣ ግን እንደ ጊፍት ምናምን ከበድ እንዲለው እንደ ጊፍት አድርጋችሁ ጋቢ ስጡት። ከዛ ጭራም ስጡት፣ ወንበርም ስጡት። በገመድ የተሰራ አዛውንት ሰዎች ቁጭ የሚሉበት አለ አይደለም? እንደዛም ደጃፍ አስቀምጣችሁ ጠዋት ቡና ይሰጠውና እዛ ቁጭ ብሎ እሺ ያለ ቡናውን ይጠጣል። ከቻለ ሰው መጥቶ ሲቀርበው ጥሩ ንግግር ይናገራል፣ ይሰብካል፣ መጽሐፍ ይዞ ዳዊቱን ይደግማል። እንደዛ ቢያርግ ጥሩ ነው። ግን ደም የጥሮታ አበል መስሎት ደም ሊያፋስስ የሚያደርገው ያለው ነገር በጣም ደስ አይልም። እና የደሃ ልጅ በቃ ለሚጭሩት እሳት ከሰል አድርገው ነው የሚያዩት። ጀነራል ሞቴ፣ ጀነራል እገሌ ሞቴ፣ ጓደኞቹ እነሱ ብቻ ነው የሚያስታውሰው፣ ሌላው ምንም አያዝንባቸውም። ለእንደሱ አይነት ቢያዝን ቢሆን አሁንም ጦርነት ክፈቱ አይሉም ነበር፣ ሰላም ይሰብክ ነበር። ስለዚህ አሁንም ጤነኛ ሰው እንደዚህ አይልም። በጥይት መቷቸው በሏቸው ምናምን አይልም አንድ ጤነኛ ሰው። ስለዚህ ነው ደግሞ አማኑኤል ያስፈልጋል ያልኩት። እና አማኑኤል ውሰዷቸው፣ እሱና እንደሱ መሰል አይነቶች አማኑኤል ውሰዷቸው። ቶሎ ብላችሁ ስሙኝ እንዳትጸጽቱ በኋላ ጊዜ ሳያል። በተረፈው ስለ ሰላም እንሰብ፣ ፎር ቼንጅ ትንሽ እንለውጥ። የእብዶች ተራ ሰንጋ ተራ ምናምን ትሉ የለም። አሁን ደግሞ የእብዶች ተራ ያስፈልጓቸዋል። እዛ ተሰብስቧቸው አማኑኤል አጠገብ አንድ የሆነ ነገር አድርጉላቸው። አራተኛ የቄሮ ነገር እኔ እንዴት ሆነ ይታኛል መሰላችሁ? ልክ እንደ ፍሬንች ሬቮሉሽን ሆኖ ነው የሚታኝ። ሬቮሉሽን አብዮት ቆሻሻ ነው፣ ደም ያፈሰሰ ነው የሚሄደው። ግን እንደዚህ ሰውዬ እንደሚለው በደም መፍታት ሳይሆን ፖለቲካል ሶሉሽን ያስፈልጋል። መሰረታዊ ነገር ምንድን ነው ብለህ እሱን ከፈታ ሌላ ይፈታል ራሱ። እሱ ካልተፈታ ግን ደም ይፈሳል፣ ጥላቻ ይበዛል።
እና ዋጋው በጣም ይከብዳል እና ከሱን ለመዳን ፖለቲካል ሶሉሽን ያስፈልጋል። ስለዚህ እንዳልኳችሁ ሁሉ ጊዜ እኛ እናንተን ሰላም እንፈልጋለን። አንዳንድ እብዶች አሉን፣ እኛም ብዙ አሉን። ስለዚህ በእነሱ አድርጋችሁ አትገምቱን። እኛ ሰላም የምንወድ ህዝብ ነን። ምክንያቱ ደክመናል በጦርነት ሰላም እንፈልጋለን። እናንተ ደግሞ ሰላሟን አፋልጉን እንጂ በዛ እሳት አትጫሩ። ምክንያቱ እኛም አንድንም በጎረቤታችን የሚጫረው እሳት ከሱ እንደማንድን እናውቃለን። ስለዚህ ለእናንተም ለእኛም ለሁላችን የሚበጅ ሰላም መፈለግ አለብን። የሁሉ ደም መፋሰስ መቅረት አለበት። 2 ዓመት ሙሉ የትግራይ ህዝብ ብዙ ተዋርደዋል። እንደዚሁ አሁን አማራ የሚሆነው ያለው ልክ እንደዛ ነበር። አሁንም ከትግራይ አልፎ በአማራና በኦሮሞ መሃል የሚሆነው ያለው በጣም አሳዛኝ ነገር ነው። ምክንያቱ ዋጋ የሚከፍለው ያለው ያዝብሎ ተራ ሰው ነው፣ ተራ ዜጋ ነው፣ ተራ ሰው ህይወት ያለው ህይወት ደግሞ ቅዱስ ነው። ስለዚህ እባካችሁ ይሄ ትግራይ፣ ይሄ ሲዳማ፣ ይሄ ኦሮሞ፣ ይሄ አማራ ያላችሁ ሰው አታጥፉ። ትንሽ ልብ እናድርግ። ይበቃናል። ያፈሰስነው ደም ይበቃል እስካሁን። ስለዚህ የሰላም መንገድ እየተመኘሁኝ ለሁላችን ምህረት ያውርድልን። ባይ